ከረጅም ጥበቃ በኋላ በስተመጨረሻም One UI 7 ማለትም Android 15 ሶፍትዌር አፕዴት ከቀናት በፊት ስልኬ ላይ ደርሶኛል። እናንተም ሶፍትዌር አፕዴቱ ስልካችሁ ላይ ከመጣላችሁ እንዴት አድርጋችሁ በቀላሉ ስልካችሁን ወደ Android 15 አፕዴት ማድረግ እንደምትችሉ አሁን አሳያችኋለሁ። ታዲያ እንደተለመደው ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ። በመጀመሪያ ወደ ስልካችሁ ሴቲንግ ትገቡና ወደ ታች ወረድ ብላችሁ ሶፍትዌር አፕዴት የሚለውን ትነካላችሁ። በመቀጠል ኢንተርኔታችሁን ኦን ካረጋችሁ በኋላ ዳውንሎድ ኤንድ ኢንስቶል የሚለውን ስትነኩ ቼክ ያደርግና ሶፍትዌር አፕዴቱ ከደረሳችሁ ያመጣላችኋል። እኔ ለምሳሌ መጀመሪያ ደርሶኝ አስጀምሬው ነው። ሲመጣላችሁ ዳውንሎድ የሚለውን ነው የምትነኩት። ራሱ አውቶማቲካሊ ዳውንሎድ ማድረግ ከጀመረ ዳውንሎድ እስኪያደርግ ትጠብቃላችሁ። ሶፍትዌሩን ዳውንሎድ አድርጎ ሲጨርስ ልክ እንደዚህ ያመጣላችኋል። ከስር ኢንስቶል ናው የሚለውን ትነካላችሁ። ከዛ በመቀጠል አንድሮይድ ሲስተም አፕዴት ብሎ ልክ እንደዚህ ያመጣላችኋል። ከዛ ስልኩ ልክ እንደዚህ ሶፍትዌር አፕዴት ማድረግ ይጀምራል ማለት ነው። ቀጥሎ ኦፕቲማይዝ አፕስ ብሎ እንደዚህ ይመጣላችሁ። ይሄም 100% እስኪጨርስ ድረስ ትጠብቃላችሁ። በመቀጠል ልክ እንደዚህ ያመጣላችኋል። ከዛ ልክ እንደዚህ ሶፍትዌሩን አፕዴት አድርጎ ሲጨርስ ስልካችሁ እንደዚህ ይከፍታል። ፓተርናችሁን ወይም ፒን ኮዳችሁን ይጠይቃችኋል። ካስገባችሁ በኋላ እንደዚህ ያመጣላችኋል። One UI 7 ማለትም Android 15 ማለት ነው። እዚህ ጋር የሚጠይቃችሁ ልክ እኔ እንደማስተካክለው ታስተካክላላችሁ። በስተመጨረሻም ልክ እንደዚህ አድርገን ስልካችንን በቀላሉ ወደ One UI 7 ማለትም ወደ Android 15 አፕዴት አድርገናል ማለት ነው። ስልካችሁን ሶፍትዌር አፕዴት አድርጎ ለመጨረስ እንደ ስልካችሁ ይወሰናል። ከ20 እስከ 30 ደቂቃ ሊፈጅ ይችላል። እኔ ለእናንተ ለማሳየት ፈጠን አድርጌው ነው። ስለዚህ እንደዚህ አድርጋችሁ በቀላሉ One UI 7ን ማለትም Android 15ን ሶፍትዌር አፕዴት ስልካችሁ ላይ መጫን ትችላላችሁ ማለት ነው። በቀጣይ ደግሞ Android 15 ላይ የተጨመሩትን አዳዲስ ፊቸሮች በሌላ ቪዲዮ ይዤላችሁ መጣለሁ። እስከዛ ሰብስክራይብ ማድረጋችሁን እንዳትረሱ።